በ2025 ሊኖረን የሚገባ ቶፕ 15 ምርጥ የቴክኖሎጂ ውጤቶች። ክፍል 1 ቶዮታ አይሮድ የተጠቃለለ ማለትም ኮምፓክት ሆኖ የተሰራ እና የመጪው ዘመን ቴክኖሎጂያዊ ተሽከርካሪ ሲሆን ተሽከርካሪውም የሞተር ሳይክልን አጃይሊቲ ወይም ቀላልና ተጣጣፊነትን እና የመኪናን የተረጋጋ ባህሪ ወይም ስቴቢሊቲን ባህሪ ወይም ፊቸር አጣምሮ ይዞ የተሰራ ብራንድ የመኪና ሞዴል ነው። በአልትራ ስሊም ዲዛይኑ በተጨናነቁ የከተማ ጎዳናዎች ላይ እንደፈለጉ እየተጠማዘዙና እየዞሩ እንዲንቀሳቀሱ እንዲነዱ ፍጹም በሆነ ሁኔታ የተመቻቸ መኪና ነው። ይህ ሙሉ ኤሌክትሪካል የሆነ ባለሶስት እግር ተሽከርካሪም በፈጠራ የታገዘ ቴክኖሎጂን ታጥቋል። ማንኛውንም ተሽከርካሪ ጎዳና ላይ እንቅስቃሴው ፍጹም አስደሳች እንዲሆን የሚያደርግ መኪና ነው። በአንድ በእጅጉ ጠባብ በሆነ ስፍራ መኪናውን ፓርክ ስለማድረግ አስቡ እስቲ። አዎ መኪናው ያንን ማድረግ ይችላል። አይሮድ ባለው ሞዴል ደግሞ ምቹ እና ከአካባቢ ጋር ተስማሚ ወይም ኢኮ ፍሬንድሊ ብቻም ሳይሆን መንዳትን ማሽከርከርን በእጅጉ በጣም ተስማሚና ተወዳጅ ስራ የሚያደርግ መኪና ነው። ዝግ ጋቢናው ከዝናብና ከንፋስ ይከላከልሎታል። ይህን የማይወድ ሰው ይኖራል ለመሆኑ? የሆነ ስራ እየሰሩም ይሁን በዝምታ አካባቢዎችን ለማድነቅ እያሽከረከሩ ይህ ተሽከርካሪ መጨረሻውና ቀላልና ምቹ እንዲሁም አሪፍ ተሽከርካሪ መሆኑን እርግጠኛ መሆን ይችላሉ። ለከተማ ህይወቶ የሆነ አዲስና አሪፍ ነገር ይፈልጋሉ? አይሮድ ቶዮታ ሞዴል መኪና ጭንቅላቱን የሚነቀንቅ ዳይናሚክ የሆነ አረንጓዴያማ የማሽከርከር ተሞክሮን ደረጃ ይሰጦታል። ግን የመጪው ዘመን ተሽከርካሪ ለመጎናጸፍ ጊዜው አሁን አይመስሎትም? ሁለተኛ ቶዮታ FV2 ቶዮታ FV2 ምርጡ መኪና ብቻም ሳይሆን እንደ ጓደኛው የሚሆኑለት ባለ 3 እግር ተሽከርካሪ ነው። ይህ የመጪው ዘመን መኪና ጽንሰ ሐሳብ ከእርሶ ጋር በድምፅ ትዕዛዝና በሰውነት እንቅስቃሴ ወይም ቦዲ ሙቭመንት የሚግባባ ነው። እስቲ የእርሶን ሙድ ስለሚያውቅና ስለተላመደ መኪና ያስቡ። በጣም ገራሚ ነው አይደል? የFV2 ሲንግል መቀመጫ ልክ እንደ ጽድት ያለ የሳይፋይ ፈጠራ ነገር ነው የሚመስለው። እንዲሁም የእርሶን ምርጫ ተከትሎም ቀለሙን መቀየርን ይችላል እንደ ምርጫው። ይህን ምን ያክል አሪፍ ነው ይሉታል? ስቲር ከሚያደርግ ጎማ ይልቅ እርሶ የሚቆጣጠሩት ጎማ አለው። በእጅጉ በጣም ዳይናሚክ የሆነ የማሽከርከር ተሞክሮን ይሰጦታል። ሴፍቲ ይህ መኪና በጣም በእጅጉ ዘመናዊ በሆነ ቴክኖሎጂ የተሞላ ነው፣ እርሶን በጎዳና ላይ ምቾት እንዲሰማዎት ለማድረግ። ለነገሩ ይህ ከትራንስፖርቴሽንም በላይ ነው። በቃ ኢኖቬሽን ነው። አዎ ሊሉት ይችላሉ። ልክ ሳይሆኑ አይቀሩም። እርሶን በሚረዳዎት በሚያውቁት መኪና ሊጋልቡ ዝግጁ ኖት። ቶዮታ FV2 ማሽከርከርን የግል እንቅስቃሴ ወይም ፕራይቬት ፕራክቲስ ወይም ምስጢራዊ ወይም ስሜታዊ ማለትም ስሜት አስደሳች እና የማይረሳ ተሞክሮ ነው የሚያደርግልዎት። ግን ለመሆኑ ይህን የመጪውን ዘመን ድንቅ የፈጠራ ስራ ውጤት የሆነ መኪናን መሞከር የማይፈልግ ሰው አለ? ሶስተኛ ኢያሆራ M&PS ይህ ሞዴል መኪና በኤሌክትሪክ ሞተር ሳይክሎች ዘርፍ በጣሙን ጨዋታ ቀያሪ ወይም ጌም ቼንጀር የሆነ መኪና ነው። በስሊክ ወይም አንሸራታች ወይም ለስላሳ ዲዛይኑ እና በኃይለኛ ኤፊሽንሲው ምክንያት ሞተሩን ምቾትና ብቃት አይሰማኝም ማለትም አላስተዋልኩትም ብሎ ለማለት ፈጽሞ የማይቻል ነው። የ2001 ሞተር ተገጥሞለት ይህ መኪና በሰዓት 37 ኪሎ ሜትሮችን ይበራል። በጣም ፈጣንና አስደሳች ነው አይደል? በተጨማሪም የ45 ኪሎ ሜትር ሬንጅ ርቀትን የመሸፈን አቅሙ ባትሪ አልሞላሁም በሚል ሳይጨነቁ እንዲያሽከረክሩ ያደርጎታል። M&PS ስለ ፍጥነትን ብቻም አይደለም ይልቁንም ስለ ስታይልም ጭምር እንጂ። ቦልድ ላይኑና ምቾታማ መቀመጫዎቹ እያንዳንዱን የማሽከርከር አጋጣሚውን በምቾት ተጀምሮ በምቾት የሚጠናቀቅ ያደርግሎታል። ስለ ደህንነት ወይም ሴፍቲ ተጨንቀዋል? አይጨነቁ። ምክንያቱም ከፊት ለፊትና ከጎን የተገጠሙለት የዲስክ ብሬኮች ማለትም የዲስክ ፍሬኖች ይህ ሞተር ሳይክል በማንኛውም ቦታና ቅጽበት የሚያቆሙት ተሽከርካሪ ነው። ለስራ ጉዳይ እያሽከረከሩ ወይም ለመዝናኛ የነዱም ቢሆን ይህ ሞተር ሳይክል በእያንዳንዷ ጉዞ የM&PS ሞተር ሳይክል ታላቅ ደስታና ኢኮ ፍሬንድሊ አገልግሎት ነው የሚሰጡት። ታዲያ ለምን የተለመደውን አማራጭ በመውሰድ አሮጌ ነገር በመንዳት የኤሌክትሪክ ሞተር ሳይክል እያለሎት? አራተኛ ፖላሪስ ስሊሽንግ ሻት ራሽ የተሽከርካሪ አልቲሜቱ የተሽከርካሪ ማሽን ነው። መንጋጋን በሚያስጥል ማለትም ጃው ድሮፒንግ ዲዛይኑና በሚያስቀውጥ ፐርፎርማንስ ይህን ተሽከርካሪ ትኩረት ሊነፍጉት አይችሉም። በቱርቦ ቻርጅድ በሚሆን የ203 ሆርስ ፓወር ፕሮ ኢንጂኑ ይህ ባለ 3 እግር ሞተር ሲንቀሳቀስ አይደለም የሚታየው ሲበር እንጂ።
አድርናሊዮ በፍጥነት ወደ ጎዳና መውጣት እንዲያምሮት አድርጓል። ይህ ተሽከርካሪ ጠንከር ያለ ክብደት ያለው ልብ አስደንጋጭ አክሰለሬሽን በመስጠት እርስዎን ቃል የለኝም እንዲሉ ነው የሚያደርገውት። እና ስታይሉስ ቦልድ ራውሽ ግራፊክሱና ቦልድ ራውሽ ግራፊክሱ ወደር የሌለው አጨራረስን ነው የሚያሳየው። የሲግኒቸር ዲቴሎቹ ምቾትና ኃይል ነው የሚያሳልጡት። እንዲያውም ሌላ ተጨማሪ ኮንትሮል ይፈልጋሉ። አድቫንስድ ሃንድሊንግ ሲስተሙ እርስዎን ከመንገዱ ጋር በግሎ እንደተወዳጁ አድርጎ ነው የሚይዙት፣ ወጣ ብለውም ሆነ በዋና ጎዳናዎች ሲያሽከረክሩ። አየር የማያስገባው ጋቢናውን በተጨማሪ ከሌሎች የማያገኙትን ወደር የሌለው የማሽከርከር ተሞክሮ ይሰጥዎታል። አስደሳች ኃይለኛና የማይረሳ ትዝታ። አምስተኛ አኳ ሃውስ ሃርሞኒ 3 ይህ ጀልባ በውሃ ላይ የመዝናኛ ጉዞ ለብቻው ለማድረግ እንደ ህልም የሚያስቡት ነገር ሳይሆን አይቀርም። ስለ ህልም መሰልና ቀዝቃዛማ ተንቀሳቃሽ የውሃ ላይ መኖሪያ ቤት አስቡ። የሚቻል ፍጹም የሚሆን ይመስላል አይደለም? ከአሉሚኒየም ወይም ጋልቫናይዝድ ከሆነ የአሉሚኒየም አሎይ የተሰራው ፍሬም ከጠንካራ ፖሊኢቲን ስሪት ውስጣዊ ክፍል ማለትም ቦዲው ድረስ በትክክል ጀልባው ለማናቸውም አይነት የቬንቸር ወይም የቅኝት ጉዞ ፍጹም ብቁና አስተማማኝ ነው። 0.5 ድራፍት ያለው ይህ ጀልባ ሌላው ቀርቶ በጠባብ የውሃ መተላለፊያዎችም ላይ ሊሰማራ ይችላል። ከውስጥ 17 ስኩዌር ሜትር ስፋቱ በጥሞና ታስቡበት የተገነባ ነው። ካቢን ወይም ሳሎን እና 4 መኝታ ቤቶችን ይዟል። ለአንድ ሙሉ ቤተሰብ ወይም ለትንሽ ቡድን የሚመጥን ኩሽናው የሚፈልጉትን በሙሉ ይዟል። ስቶቭ፣ ፍሪጅ፣ ሲንክ እና የክፍል ካቢኔቶች ወይም ኮሞዲኖዎች። ሌላው ቀርቶ መታጠቢያ ቤቱ ራሱ ቅንጡ ይመስላል። ከመጸዳጃ ቤት ከሻወር ቤትና ከዕቃ ማጠቢያውም ጋር አብሮ ተሟልቶ ነው የሚገኝልዎት። ውስጣዊ ክፍሉ የተሰራበት ማቴሪያልም የረቀቀ ነው። ኢንሱሌትድ ግድግዳዎቹ፣ ዋተር ሬዚስታንስ ፓኔሎቹ፣ ውሃ የማያስገባ ወለሉ በሙሉ ምቾትን ለመጠበቅና ጥንካሬያቸውን እንዲያስቆዩ ታስበው ነው የተነደፉት። 400 ሊትር የፍሬሽ ውሃ ታንከሩም ረዥም ጉዞን ያለ ስጋት እንዲጓዙ ያደርገውታል ያለ ውሃ ጥረት የውሃ ወሰኖትን ለመሻገር ዝግጁ በማድረግ። ስድስተኛ ሙቪኮ ጃይንት ኤክስኤል 01 ሙቪኮ ጃይንት ኤክስኤል 01 እውነተኛ የምህንድስና ጌጥ ወይም ማርቨል ነው። ስለ አንድ የመጋዘን ወይም ስቶር ቤት አስቡ እስቲ። በአንዴ ወደ አንድ ባለ 3 ፎቅ ህንፃነት የሚቀየርን ቤት 166 ስኩዌር ሜትር ዝመት ወዳለው በ6 ሰዓታት ውስጥ ብቻ 166 ኪሎ ሜትር ስፋት ወዳለው ስትራክቸርነት የሚቀየረውን የመጋዘን ቤት ለማመን የሚያስቸግር ነው አይደል? እና ገምቱ የሚያስደንቀው ሌላ ነገር ምን እንደሆነ። ስራ ለመስራት ቤቶን ለመስራትና ይህንን የኮንቴይነር ቤት ለመቀየር አንድ ፕሮፌሽናል ሰው ብቻ ነው የሚያስፈልገው። የወለሉ መሬት በጣም ምቹ ስፋት አለው። የላይኛው የጣራው ክፍል ደግሞ እስከ 23 የሚደርሱ ሰዎችን መያዝ እንዲችል ሆኖ ነው የተሰራው። የማይረሳ ትውስታን የሚፈጥር ስብሰባና አብሮነትን በአንድ ጊዜ ለማከናወን ታስቦ የተሰራ ነገር። ለብዙ ሰዎች መሰብሰቢያ ቦታ፣ ለክራውድ የሚሆን ቦታ ያስፈልጎታል። ጃይንት ኤክስኤል 01 በጠቅላላው 195 እንግዶችን በአንድ ጊዜ ማስተናገድ የሚችል ነው። በተለያዩ ዘመናዊ ማቴሪያሎችና ቁሳቁሶችም የተሞላ ነው። እንደ ኤር ኮንዲሽኒንግ፣ የኢነርጂ ቆጣቢ፣ የኤልዲ ብርሃን ሰጪ ነገሮችና የመልቲሚዲያ ቁሳቁሶች አይነቶች ሁሉ ተገጥመውለታል። ስፖርት ኢቨንትም ይሁን ብራንድ የግብዣ ስነስርዓት ወይም ከፍተኛ መጠን ያለው የሰዎች ስብስብ ኢቨንትን በማስኬድ ይህ የኮንቴይነር ቤት ለየት ያለ የቪአይፒ ተሞክሮን ይሰጦታል። ሰባተኛ የኤር ስትሪም ትሬድ ዊንድ ተንቀሳቃሽ ቤት። ይህ የኤር ስትሪም ትሬድ ዊንድ ተንቀሳቃሽ ቤት ለአድቬንቸር ወዳጆችና አፍቃሪ አዘውታሪዎችም የሚመጥን አልቲሜቱ ተንቀሳቃሽ ቤት ነው። ስሊክ የሲልቨር ውጫዊ ክፍሉና ዱዋል ኢንዲፔንደንት አክስሎቹ መንገድ የማይበግራቸው ናቸው። የሆነ አደን ጉብኝት ነገር ለማድረግ ዝግጁ ኖት? በሶላር ፓኔሎቹ ፓወር የሚደረጉት የትሬድ ዊንድ የኢነርጂ ሲስተም ለሁሉም ነገር እንደ ነዳጅ አቅራቢ ነው የሚቆጠረው። አዎ የአየር ኮንዲሽነሩም እና ማይክሮዌቭንም ጨምሮ። የባትሪ ዕድሜው ለሁሉም የውጭ ጉዞ አድቬንቸሮች አስተማማኝ አጋሮ ነው። ሰርኩሌተር የውሃ ማሞቂያውም ውሃ ቀጥለውበታል። እንዲሁም ኢንዲፔንደንት ኮምፖስት
ቶይሌት ሲስተሙም ራሱን የቻለ የኮምፖስት ሲስተም ስላለው በሪሞት አካባቢዎች እንኳን ያለ ስጋት ያንቀሳቅሶታል። እናስ ምን ያክል አሪፍ ነው? How cool is this? የፊት አካሉም ራሱን ከድንጋይ ግጭት አደጋ የሚከላከል ነው። በድንጋያማና ጥርጊያማ መንገዶች ላይ ደግሞ ጎማዎት የመቋቋም ብቃት ያለው ነው። ወደ ውስጣዊ ክፍሉም ስትዘልቁም በምቾት በተሞላው ክፍሉ ዋው ብለው እንዲደነቁ ይገደዳሉ። እያንዳንዱ ዲቴይልድ አካሉም ኤሌጋንስን እና ምቾትን ቡስት የሚያደርግ ነው። ራሱን የቻለ ወይም ሰልፍ ሰፊሽንት ስታይሊሽ እና ማናቸውንም ደንቀራ ለመቋቋም ዝግጁ የሆነ ነገር። በዚህ ማስተርፒስ ማን ነው መንገዱ ላይ ለመውጣት የማይፈልገው? 8ኛ ኤል ሪንግ 2 ኤል ሪንግ 2 በዌራብል ቴክኖሎጂው ዘርፍ ጌም ቼንጀር ነው። ስለ ሁሉም ነገር ስለሚሰራ ስታይሊሽ ሲልክ ቀለበት አስቡ። የመጪው የወደፊቱ ዘመን ምርት እንጂ ሌላ አይመስልም አይደል? ይህ ቀለበት ትክክለኛ የንግግር ትርጉም ስራን በትክክለኛው ጊዜ የሚሰራሎት ነው። ንግግሩን ተርጉሞ የሚያቀርብሎት ቀለበት ነው። ሌላው ቀርቶ ንግግርን ወደ ጽሑፍ ወይም ቴክስት ቀይሮ እንዲሁም ዋና ዋና የንግግር ነጥቦችን ሃይላይት አድርጎ ያቀርብሎታል። ተጨማሪ ይፈልጋሉ? በቀላል የሰውነት እንቅስቃሴ ማለትም ሲምፕል ጀስተሮች አማካይነትም ማናቸውንም ዲቫይሶቹን እንዲቆጣጠሯቸው ያስችሎታል። ቲቪውን፣ ድሮኖን፣ የጌም ፓዶችን ወይም ኮምፒውተሩን፣ ማውስም ይሁን ሌላ በተመሳሳይ ቁጥጥር እንዲያደርጉበትና በማይታመን ደረጃ ኮኔክት እንዲያደርጉ ያስችሎታል። ቀለበቱ በአንድ ጊዜ ቻርጅ ለ10 ሰዓታት ያክል ያገለግሎታል። የኮምፓክት ቻርጂንግ ሲስተሙ ደግሞ 14 ተጨማሪ የሥራ ሰዓትን ይሰጠውታል። ስለ ቀላልነት፣ ምቹነት ወይም ኮንቪኒየንስ እናውራ እስቲ። $159 ስንጀምር ይህ ምርት ቀለበቱና መያዣ ኬዙን አብሮ የሚገዛ ነው። የኮምፓክት ቻርጂንግ ሲስተሙ ግን በተጨማሪ $4 ይጠይቆታል። ስለ ኮንቪኒየንስ ካወራን ደግሞ $150 የምናገኘው ሲሆን ሪንጉን ወይም ኬዙን ማለትም መያዣ ሻንጣውን ጨምረን መግዛት እንችላለን። የማይረታ ስታይል እና ስራ ተኮርነት ወይም ፋንክሽናሊቲ ካምቦ ወይም ስብስብ ይሆንልናል ማለት ነው። ከጋድጌቶች ጋር ኢንተራክት ለማድረግ ዝግጁ ኖት? የኤል2 ሪንግ አለልዎት ኢንተራክሽንን ኢንቱይቲቭ እና ማራኪ ለማድረግ። ለመሆኑ ይህን ዲቫይስ የማይፈልግ ሰው ይኖር ይሆን? 9ኛ ቦርድ ድሮፕ ሪቮሉሽናሪ የኮንትሮል ቴክኖሎጂ መሳሪያ ወይም ዲቫይስ ሲሆን የሚያገለግለውም የጌሚንግን እና የአካል ብቃት እንቅስቃሴውን ወደ ሌላ በጠቅላላው የላቀ ደረጃ የሚያደርሰው ነው። ከእውነተኛ ቦርዶችና ከበረዶ መንሸራተቻ ቦርዶች የተሰራው ይህ መሳሪያ በትክክለኛ የስኬች ቦርዶችና በበረዶ መንሸራተቻ ቦርዶች አማካኝነት ያጫውቶታል። አውቴንቲክ የሆነ የእንቅስቃሴ ወይም የመጋለብ የመንዳት ራይዲንግ ተሞክሮ ወደ ቤቱ የሚያመጣልዎት ነገር። ይህ ደግሞ በትክክለኛ የአካል ብቃት ላይ እንዲገኙና ወይም መንሸራተት መዝናኛ እንቅስቃሴዎችን በፍጹም የተቃና ነው የሚያደርግልዎት። ታዲያ ይህ አሪፍ ነው? አዎ በትክክል። ሌላው ቀርቶ በዓለም ደረጃ ካሉ ወዳጆቹና ጓደኞቹም ጋር በኦንላይን ውድድር እንዲያደርጉም ያስችሎታል። ከእነርሱ ጋር በስፖርቱ ማለትም በመንሸራተት ተግባሩ ረገድ ከጓደኞቹ ጋር በቡድን መደራጀት ወይም እርስ በርስ ቻሌንጅ መደራረግንም ያፋጥንሎታል። በኤአይ የሰለጠነው ሲስተሙም እንደ ፍላጎቱ የሚበጅ የስልጠና ፕሮግራሞችን ያዘጋጅሎታል። ያለማቋረጥ ስኪሎችን ከፍ እንዲያደርጉ በማድረግ ከዊንዶውስ 10 እስከ ዊንዶውስ 14 እስከ 11 አንስቶ እስከ ሜዲኮስት እና አፕል ዲቫይሶች ጋር የሚጣጣም ሆኖ በቃ ከማንኛውም ቴክስት ሴትአፕ ጋር ሁሌም ተስማምቶ የሚሰራ ዲቫይስ ነው። $229 ዋጋ ጀምሮ ለጀማሪዎችና ለባለሙያ ወቅታዊ ተንሸራታቾች ወይም ስካውቸሮች ሰዎች የሚስማማ የሚመጥን ይመስላል። ዓመቱን ሙሉ ሌላ ስራ ሳይሰሩ ራይድስ ማድረግ ነው የሚፈልጉት? ይህ ቦርድ ቶፕ ፍላጎቶቹን ይቻላል በማለት ይመልስሎታል። እናም የአካል ብቃት እንቅስቃሴውን ማለትም ወርክአውትን ወደ አስደናቂ ድራማ ወዳለበት ስኬቺንግ አድቬንቸርነት መቀየር የማይፈልግ ሰው ማን ነው? 10ኛ ላይት ዋተር ፒውሪፋየር አልቲሜቱ የውጪ ጓደኛው። ለመሆኑ እርስዎ ከቤቱ ውጭ እንቅስቃሴ ማድረግ ይወዳሉ? አድናቂ ኖት? እንግዲያውስ ላይት ዋተር ፒውሪፋየርን ይተዋወቁት። ጨዋታ ቀያሪውን 220 ግራም የሚመዝነው የቴክኖሎጂ ጌጥ በቃ በሻንጣ ውስጥ ብቻ ለመቀመጥ ምቹ ነው። ለአድቬንቸር ሲወጡ ከባባድ የውሃ ጠርሙሶችን መሸከም ቀረከ እንግዲህ።
ይበልጥ የሚደንቀው ደግሞ ይህ የውሃ ማጣሪያ ከኩሬ ውሃ፣ ከወራጅ ወንዝ ውሃና ሌላ ከማናቸውም ቆሻሻ ዘል የውሃ ምንጭ የሚያገኘውን ውሃ ሁሉ በማጣራትም የተሳካለት መሆኑ ነው። በቃ ቁልፉን 2 ጊዜ ይጫኑትና ዋው 9 ሊትር ውሃ በአንድ ጊዜ ተጣርቶ ያገኙታል በ10 ደቂቃዎች ውስጥ ብቻ። በጣም ገራሚ ነው አይደል? ተጣጣፊ ቴክኖሎጂውም እርሱን የሚጠብቅ ነው። ቫይረሶችን፣ ባክቴሪያዎችና ፕሮቶዞዎችን፣ ከባድ ሜታሎችንና በተጨማሪም እንዲሁም የፕላስቲክ ቁርጥራጭ አደገኛ ነገሮችን ሁሉ ያስወግዳል። ዕቃውን ማጽዳትም በእጅጉ ቀላል ነው። ትንሽ ውሃ ይጨምሩበት፣ ከዛ በቃ ምንም መፈታታት አያስፈልጎትም። ዋጋው $349 ነው። ይህ ፊልተር ለማንኛውም አድቬንቸር ሊኖረው የሚገባ ዕቃ ነው። እናስ አሁኑኑ ወደ ውጪ መውጣትና አካባቢውን መቃኘት፣ ለመጎብኘት አድቬንቸራዊ ጉዞ ለማድረግ ዝግጁ ኖት? በቃ ማጣሪያውን የእርሶ ያድርጉት። 11ኛ ፍሪዮን ኢሮቭ አልቲሜቱ ማቀዝቀዣ። ከፍሪጅም በላይ ከመሆን በላይ ሆኖም ከፍሪጅ በላይ ከመሆንም በላይ የፍሪዮን ኢሮቭ ማቀዝቀዣ ሊያገለግሎት ዝግጁ ሆኗል። በመጀመሪያ በአንድ ጊዜ 72 ጠርሙሶችን ወይም ጣሳዎችን ለመያዝ ዝግጁና አቅም አለው። ይህ ለቀጣዩ የካምፒንግ ስራው በጣም ምቹ ነው አይደል? ግን ቆዩ አንዴ፣ ሌላም ተጨማሪ ነገር አለ። አድቫንስድ ፎም ኢንሱሌሽን ሲስተሙ ምግቦችና መጠጦችን ከሌሎች ማቀዝቀዣዎች በተሻለ ፍጥነት ለአንድ ሙሉ ቀን ያክል አቀዝቅዞ ማቆየት ይችላል። የማይታመን ነው አይደል? ሌላው ይበልጥ አስደናቂ ነገር ደግሞ ዩኤስቢ ፖርቱ ነው። ፖርቱ ዲቫይሶቹን እርስዎ ዘና በሚሉበት ቅጽበት በሙሉ ቻርጅ አድርጎ ይጠብቆታል። በጣም ገራሚው ነገር ደግሞ ይህ ዲቫይስ ምግብና መጠጥን ለ5 ቀናት ያህል አቀዝቅዞ ያቆይሎታል በአንድ ጊዜ ቻርጅ ብቻ። አዎ ትክክል ነው፣ ሰምተዋል። 5 ቀናት። ስሊክ ዘመናዊ ዲዛይኑ፣ ለአያያዝ ቀላልና ምቹ ነገሩ እና ስራ ተኮርነቱ ወይም ፋንክሽናሊቲው ተዳምረው በዓለም ላይ ለሚገኙ ማናቸውም አድቬንቸረሮች አንደኛ ተመራጭ አድርገውታል። በ$190 ዋጋ ይህ ማቀዝቀዣ ሲያልሙት የነበረ ዲቫይስ ሆኗል። እናስ አሁኑኑ የአድቬንቸር ጉዞዎትን ከፍ ለማድረግ ለማሳደግ ዝግጁ ኖት? እንግዲያውስ ፍሪዮን ኢሮቭን የግሎ ያድርጉ። 12ኛ ዜፓየር ሞንስታ ቤድ አልቲሜቱ ደልቃቃ የካምፒንግ አፓራተስ እንደገና ተሰይሟል ወይም ሪዲፋይንድ ተደርጓል። አንድ ዘናጭ የካምፒንግ ማቴሪያል ለአድቬንቸር ጉዞ ይፈልጋሉ? የዜፓየር ሞንስታ ቤድን ይተዋወቁ። አልቲሜቱ የሚነፋ የካምፕ አልጋ ለአድቬንቸር አድናቂዎች። ፍቱትና ንፉት። 198 ሴንቲሜትር ርዝመትና 80 ሴንቲሜትር ስፋት ያለው አልጋ ነው። በቃ የምትፈልጉትን ያክል ስፋትን የሚሰጣችሁ የካምፕ አልጋ ነው። ፍራሹ በሚደንቅ ሁኔታ ከማይክሮ ስዌዶች የተሰራ የማይገበር ምቾት የሚሰጥ ነገር ሆኗል። የፍራሹ የታችኛው ክፍል ደግሞ ከጠንካራ ቲፒዩ ኮድድ ፖሊስተር ከሚባል ማቴሪያል የተሰራ ነው። ስለ ጥንካሬውና ዕድሜው ስጋት አድሮቦታል? አያስቡበት። ከሚያስደንቁት የ159 ኪሎ ግራም ማክሲመም የመሸከም አቅሙ ጋር ይህ ፍራሽ ወይም አልጋ ለረጅም ጊዜ በስራ ላይ ይቆያል፣ በአስቸጋሪና ከባድ የካምፒንግ ስራዎች ላይም ቢሆንም። እና አገጣጠሙስ ነው የሚሉት ቀላል ነው። ፍራሹን በራስዎ በመንፋት የሚገጣጠመውን አልጋ ወይም ፍራሽ እንደ የሴልፎን ስትራክቸር አይነት ሲስተምን የሚጠቀም ነው። እንዲሁም ሃይ ኤፊሽንሲዎችን ወይም ማጠንከሮችን ይጠቀማል። የፈጣን የአየር መሙላትና ማስወጣት ሂደት። ዋጋው $379 ነው። እንዲሁም ከጥገና ኪት ጋር ከኮምፕሬሽን ስትራፖችና ከግዙፍ የመንፊያ ፓድ ጋርም ነው አብሮ የሚመጣው ሲገዙ። ለአልቲሜቱ የካምፒንግ አድቬንቸሮት ምቹ ማትረስ ከፈለጉ ዜፓየር ሞንስታ ቤድን የግሎ ያድርጉ። 13ኛ ሚስተር ሂተር ሊትል ባዲ የካምፒንግ አድቬንቸር ጓደኛው። ጠባቧን ክፍሎትን ማሞቅ ፈልገዋል? ሚስተር ሂተር ሊትል ባዲን ሊረዳው ዝግጁ ነው። በተለይ ለካምፖቹ ውስጣዊ ክፍሎችና ለፓዶቹ ፍጹም ተስማሚ ነው። በጠቅላላው 8.8 ሜትር ስኩዌር ስፋት ይሸፍናል። ኮምፓክት ሳይዙ 25 ሴንቲሜትር፣ እርዝመቱ የትም ቢሄዱ ይዘውት እንዲንቀሳቀሱ የሚያስችሎት ነው። በጣም አስደናቂው ነገር ግን ደግሞ ለአያያዝ ቀላል መሆኑ ነው። በቀላሉ ቁልፉን በመጫን መነሻ ማድረግ ወይም ማስነሳት ሂደት አማካኝነትም ለ45 ዲግሪ ያክል ማቴሪያሉ የማደግ የመነፋት አቅም አለው። በቃ በትክክል በፈለጉ ስፍራ ላይ ሊያውሉት የሚችሉት ነገር ነው። 14ኛ ክሊም ኢት ሜሳ ካት
እንደሚመኙት ሆነው ከቤቶ ውጭ ይተኛሉ። ሰላም አልባና እንቅልፍ አልባ ሌሊቶች ከእንግዲህ ይሰናበቷቸው። ክሊም ኢት ሜሳ ካት አልቲሜቱ ለከቤት ውጪ ካምፕ ምቾት ማግኛ እንደ ትኬት ሆኖ የሚቆጠረው። አበጃጀቱ ወይም አሰራሩ እንደ ትንፋሽ የቀለለ ነው። ለፓቴንትድ ኢዚ ወይም ቀላል የሌበር ሲስተሙ ምስጋና ይግባውና ሳይበገር ማትረሱን እስከ መጨረሻው ለሚዘረጋውና ሲዩ ኮድድ የፖሊስተር ስሪት የሆነው ሲስተሙ ይህ ካት በርካታ ባዶ ቦታዎችን ይሰጦታል። 204 በ79 ሴንቲሜትር የሚለካ ቦታን። ሆኖም በኮምፓክት ሲት ኬዝ መጠን ወይም ደረጃም ይወርዳል ወይም ማነስ ይችላል። ለማጓጓዝ ፍጹም ምቹ የሆነ ሳይዝ 7.2 ኪሎ ግራም ብቻ የሚመዝነው የአካሉ በሚያስደንቅ ሁኔታ ቀላል ሸክም ነው ለርሶ። እንዲሁም 180 ኪሎ ግራም የሚሆን ክብደት የመሸከም አቅምም አለው። ረዣዥም ክብ ቅርጽ ያላቸው እግሮቹ አስተማማኝነትን ብቻም ሳይሆን የሚሰጡት ድንኳኖቱንም መጠበቅ የሚችሉ ናቸው። በተጨማሪም የተሟሉት የአክሰሰሪ ክፍሎችም የሚያስፈልጉትን ዕቃዎችን በሙሉ በአቅራቢያው እንዲገኙ ያደርግልዎታል። ይህ ካት በማናቸውም የካምፒንግ ትሪፕ ላይ ሰላማዊ እንቅልፍ እንደሚሰጡት ቃል ይገባልዎታል። እና አሁን ዛሬውኑ የካምፒንግ ሌሊቶን በዚህ ሁኔታ ለማሳለፍ ዝግጁ ኖት? እንግዲያውስ ክሊም ኢት ሜሳ ካትን የግሎት ያድርጉ። 15ኛና የመጨረሻው ስታንድ ስፖርት ካምፒንግ መጸዳጃ ቤት። እግረ መንገዶቹን ምቹና ቀልጣፋ የሆነ ነገር። ለመሆኑ ማን ነው የካምፒንግ መጸዳጃ ቤቶች ተመችተውስ የሚገኝ? ስታንድ ስፖርት ካምፒንግ ቶይሌቶች በሄዱበት ሁሉ ምቹና ቀልጣፋ የቶይሌት አገልግሎት የሚሰጡት ቴክኖሎጂ ነው። በቀላሉ ለማስኬድ ምቹ የሆነው ፖርቴብል ሞዴሉ ለአደን፣ ለካምፒንግ፣ ለአሳ ማጥመድና እንዲያውም ለነዛ የረጅም መንገድ ትሪፖች ሁሉ የሆነ የተመቻቸ ነገር ነው። ስቲል ኮምፓክት ግን ስተርዲ ሆኖ 36 ሴንቲሜትር ቁመትና ስፋት እርዝመት አለው። እስከ 125 ኪሎ ግራም የሚደርስ ክብደትን መሸከም ይችላል። ተጨማሪ አቅም ይፈልጋሉ? የዋጋ ቨርዥኖትን ከፍ አድርጉትና እስከ 70 ሴንቲሜትር የሚደርስ ርዝመትና ቁመት ስፋት ያለውን እንዲሁም 160 ኪሎ ግራም ክብደት መሸከም የሚችለውን ኮንቴነር ያስቡ። አፉ ላይ ያለው ላስቲክም ሽታዎችን አፍኖ የሚያስቀር ነው። ምክንያቱም ማንም ሰው ከመጸዳጃ ቤቱ የሚመጣን መጥፎ ጠረን ወይም ሽታ አይወድምና። ልክ ነኝ አይደል? ከጠንካራ ፕላስቲክ የተሰራ ሆኖ ለረጅም ጊዜ እንዲቆይ ተደርጎ የተሰራ ነው። እንዲሁም ለአያያዝ ምቹ የሆነው መያዣውም ቶይሌቱን ይዞ ለመንቀሳቀስ በጣም ምቹና ቀልጣፋ አድርጎሎታል። በበጀታቸው ላይ ጥንቃቄ ለሚያደርጉ ንቁ አድቬንቸረሮች ተስማሚ የሆነ የብረት እግሮችና የፕላስቲክ መቀመጫ ያለው ሞዴል አላቸው። ዋጋ ደረጃው ከ$40 እስከ $140 የሚደርስ ሬንጅ ነው። ለሁሉም ሰው የሚሆን የስታንድ ስፖርት ቶይሌት አለ አሁን ላይ። ለከቤት ውጪ አድቬንቸር ተሞክሮውን ለማደስ ይፈልጋሉ? አፕዴት ማድረግ ይፈልጋሉ? እንግዲያውስ ይሄን የስታንድ ስፖርት ቶይሌት መሳሪያ የግሎት